ለገሃር እንደተቀሩት ባቡርም ተከትሎ የተቆረቆሩ ያደጉ ከተሞች አዋሽ 7 ኪሎ ሜትር ተስፋፋችው ያደገችው ኩባንያው የምድር ባቡር ድርጅቱን የቀድሞ አጠራሩን ጣቢያውን አዋሽ ላይ ከተከለ በኋላ ነው። ከድሬዳዋ አዲስ አበባ አማካኝ ርቀት ላይ በመገኘቷ እስከ ቅርብ ጊዜ ድረስ ከድሬዳዋ አዲስ አበባ ቀጥሎ ዋና የባቡር ጣቢያ ሆነች። የባቡር ኮንዳክተሮችና ሽፍተራኖች የእቃ ባቡር ኃላፊዎች የሚቀያየሩትም አዋሽ ጣቢያ ላይ ነው። የድሬዳዋ ኮንዳክተሮች ባቡሩን ከድሬዳዋ አዋሽ ካደረሱ በኋላ አዋሽ ላይ አንድ ቀን ረፍት አድርገው የአዲስ አበባ ኮንዳክተሮች ከአዲስ አበባ አዋሽ ድረስ ያመጡትን ባቡር ድሬዳዋ ያደርሳሉ። የአዲስ አበባ ኮንዳክተሮች ባቡሩ እንዲሁም አዋሹን ካደረሱ በኋላ አንድ ቀን ረፍት አድርገው የድሬዳዋ ኮንዳክተሮች አዋሽ ድረስ ያመጡትን ባቡር ይዘው አዲስ አበባ ያደርሳሉ። የአዋሽ ለገሃር ፊት ለፊት ባለቀይ ጣሪያው ዋናው ቢሮ ነው። በግራ በኩል ያለው ዲፖ ነገሩን ትንሽ እናፍታታው። ያኔ የምድር ባቡር ካሁን ወዲያ በያኔው መጣሪያው ኩባንያ የምንለው አስተዳደሩ አወቃቀሩ ማለትም በኢትዮጵያ በኩል አዲስ አበባና ድሬዳዋ ተብሎ በሁለት ይከፈላል። የድሬዳዋ ባቡር ነጂዎችም የአዲስ አበባን ሽፍተራኑ የድሬዳዋና አዲስ አበባ ፖሊሶች እየተባለ የሰራተኞቹ ማህበር እንኳን የአዲስ አበባና የድሬዳዋ ሲንዲካ ተብሎ ሁለት ነበር። እንግዲህ አንድ ባቡር ከድሬዳዋ ተነስቶ አዲስ አበባ ሲሄድ እስከ አዋሽ ድረስ ባቡር ነጂውና ረዳቱ ሄድ ኮንዳክተር ወይም ሽፍተራኑ የመጓጓዣ ሂሳብ ተቀባይና ፖሊሶች የድሬዳዋ ናቸው። ባቡሩ አዋሽ ሲደርስ የመንገደኛ ከሆነ ለምሳ 1 ሰዓት ያርፋል፣ የእቃ ከሆነ ያድራል። የድሬዳዎቹ ሰራተኞቹ በአዲስ አበባ ምድቦች ተተክተው ባቡር ጉዞውን ይቀጥላል። የድሬዳዎቹ የመጡበትን ባቡር ለአዲስ አበባዎቹ አስረክበው የአዲስ አበባው ባቡር ይዘው ወደ ድሬዳዋ ይመለሳሉ። የአዲስ አበባዎቹ እንዲሁም ከምድር ባቡር ሰራተኞቹ ዲፍ ዲስትሪክት የሀዲዶች ደህንነትን የለገሃር ቅጥር ቤቶችና ተቋም ይዘት ይሄንን ከሚያከናውኑ ሰራተኞች ጋር የሚቆጣጠር ሸፍ ዳህልቱ ለገሃር የባቡሮችን እንቅስቃሴና ይሄንን የሚያከናውኑ ሰራተኞችን የሚቆጣጠርና ዋናው ስልከኛ በቀጥታ ቤታቸው ውሃ ይገባላቸዋል። ዲፖና ቡፌ ደላ ጋር እንዲሁም ከዚሁ ውሃ ልማትና የኩባንያ ክሊኒክ እንዲሁም ውሃ ገብቶላቸዋል። ከምድር ባቡር ውጪ ውሃ ይገባላቸው ቀደም ሲል የሰብለ ወንጌል አንደኛ ደረጃ ትምህርት ቤት ወደ ኋላም እናቲ ሰርታ ታከራየው የነበረው ቤትና የትያበበች ባቡ ቤት ብቻ ናቸው። ስለዚህ የአዋሽ ለገሃር ከአዲስ አበባ ከድሬዳዋ ለገሃሮች ቀጥሎ ትልቁ ነበር። ጣቢያው ጽፌት ቦትና ጎን ለጎን ትልልቅ መጋዘኖች ከነሱም ወደ ባቡር ዕቃ በቀላሉ እንዲጫን ከፍ ያለ በሲሚንቶ የተገነባ ጫፉ ሾል ያለ ቅርጽ ያለው ግንባታ አሁንም አለ። ባቡሮቹ ማናቡር ፉርጎ የሚቀያየሩትም እንቅስቃሴ የሚያደርጉትም በርካታ ሀዲዶች አሉ። አንዱ የባቡር ጣቢያው ድንበር ዘልቆ እስከ ያኔው መጋላ ድረስ ይሄዳል። ከባቡሩ ጣቢያው ጎን ለጎን ትልቅ የአዋሽ ቡፌ ደላ ጋር ይገኛል። ይህ ለከተማዋ እስከ ቅርብ ጊዜ ድረስ ትልቁና ዘመናዊ ሆቴል ነው። በኔ ጎረምሳነት ጊዜ ለገሃር የደመቀ ሰፈር ነበር። በተለይም ኦቶራይ የአውቶራይ ወይም የሀዲድ መኪና ስትገባና ስትወጣ ኦቶራይ ከድሬዳዋ ስትመጣ ኮንትሮባንድ ዕቃም አብሮ ስለሚመጣ ፍተሻው ግርግሩ ሌላ ነው። ሰላማዊ መንገደኞችም ሆነ ኮንትሮባንዶ ነጋዴዎች ከድሬዳዋ እስከ አዲስ አበባ ባለው ጉዛቸው ምሳ የሚበሉት አዋሽ ነው። ቡፌ ደላ ጋርና ቅርብ በሆኑት ምግብ ቤቶች ከሚመገቡት በተጨማሪ እዛው ባቡር ስር ምግብ፣ ሻይ፣ ቡና፣ ቆሎ፣ ጉልጉል፣ አትክልት በኋላም የዘንባባ መጥረጊያ የሚሸጡ ሰዎች ቁጥራቸው ቀላል አልነበረም። ልክ ኦቶራይ ገብታ ስትቆም አለ ቆሎ፣ አለ እንጀራ፣ አለ ቡና፣ ሻይ፣ መጥረጊያ፣ ጩኸትና ሁከታው ትልቅ ገበያ የቆመ ያህል ነበር። በኋላም በአንድ ቀን ሁለት ኦቶራይ አንዱ የአዲስ አበባ ሌላው የድሬዳዋ አንድ ላይ ሲመጡ የበለጠ ደምቃ ነበር ለገሃር ለአንድና ለሁለት ሰዓትም ቢሆን ማለት ነው። ሌላው ለገሃር በጣም የሚደምቅበት ጊዜ ቀስነጂ ሲመጣ ነበር። ቀስነጂ ለኩባንያው ሰራተኞች ደሞዝ የሚከፍል ባቡር ነበር። በነጭ ፉርጎ ውስጥ ደሞዝ ከፋዩ ይቀመጥና ሰራተኞቹ በየተራ እየመጡ ደሞዝ ይወስዳሉ። በሌሎቹ ኤል ፉርጎዎች ደግሞ በአንዱ ጋዝ፣ በሌላው ማሽላ፣ በሶስተኛው ትልቅ አራተኛው ማዕዘን ሳሙና ይታደላል። ጋዝና ማሽላው ከተወሰነ ደሞዝ በታች የሚገኙ ሰራተኞች ብቻ የሚወስዱት ሲሆን ሳሙናው ግን ለሁሉም የሚታደል ነበር። ያን ቀን ፌሽታ ነው። ለገሃር ብቻም ሳይሆን አዋሽ ራሷም ደሞዝ በተቀበሉ ሰራተኞች ግርግር ትደምቃለች። ሱቆቹ በደፍተር እየተመዘገቡ ወዲህ የሰጡትን ሸቀጥ ክፍያ ይቀበላሉ። ቡና ቤቶችም ደሞዝተኞችን ለማስተናገድ ሽር ጉድ ይላሉ። ጫተራም ጉልትም ሰርጋቸውና ምላሻቸው ነበር። ከአዲስ አበባና ከድሬዳዋ መጥተው በየተራ አዋሽ ለገሃር ለአንድ ቀን የሚያርፉ የባቡር ሰራተኞች ሌላው የለገሃር ጌጦች ትዝታዎች ነበሩ። ለአባቴ የአዲስ አበባ ባቡር ነጂዎች ገንዘብ እየሰጣቸው ጋዜጣ አንዳንዴ መጽሔት ይዘውለት ይመጣሉ። የድሬዳዎቹ የኤረር ብርቱካን መንደር ያመጡ ነበር። እስካሁን ድረስ እንደ ኤረር ብርቱካንና መንደር የሚጣፍጥ ሀገር ቤትም ሆነ ውጭ ሀገር አልገጠመኝም።
የባቡር ሰራተኞቹ ተጫዋቾች፣ ተዝናኞችና እርስ በርስ የሚተሳሰቡ ነበሩ። ሌላ ጊዜም ቢሆን ደርግ ሲመጣ ቀዘቀዘ እንጂ እህልና ከብት ሲጫንና ሲወርድ ትርምሱ ደስ ይል ነበር። ባቡሩ ታዲያ ከተገለበጠ ወይም ሰው ከገጨ አደጋ ነበር። በባቡር አደጋው የሞቱ ሰዎች ነበሩ። በተለይም አንድ የመተሐራ ጥርሰ ፈንጨት ጎረምሳ የኮንትሮባንድ ነጋዴ አይረሳኝም። ባቡር ሄደበት ብልሽት ወጥቶ ሞተ። መተሐራ ድረስ ሄደን ቀበር ነው። ሌላው በባቡር ቀኝ እጁን አጥቶ አሁንም ትልቅ ነጋዴ ሆኖ ወልዶ ከብሮ የሚኖር አብሮ አደጋችን ጉደሌ ወይም መሐመድ ሰይድ ነው። አዋሽ ትንሽ ከተማ ናት። አንዱ ሌላው ያውቃታል። ኦቶራይ ስር የምንሄደው ግን ታዲያ ግርግሩን በመውደዳችን ብቻም ሳይሆን አዲስ ሰው ለማየት ነበር። ኮንትሮባንድ ሻጮቹም፣ ፋይናንሶቹም፣ ጉምሩኮቹም ሌላም ፖሊስ ሲጫወቱ አንድ ትርኢንት ነበር። በደርግ ጊዜ በአንድ ጊዜ ሁለት ባቡሮች ማለትም ከአዲስ አበባ ወደ ድሬዳዋ፣ ከድሬዳዋ ወደ አዲስ አበባ የሚሄዱ ኦቶራይ ከ7 እስከ 8 ሰዓት ድረስ ሲቆሙ ምድሩ ቀውጤ ይሆን ነበር። መስከረም 2 ሊቃረብ ሲል ደግሞ የባሻ ደለሳ የምድር ባቡር ፖሊስ አዛዥና የከተማው አብዮት ጥበቃ አዛዥ አብዮት ጠባቂዎች ተጨማሪ ትርኢንት ነበር። የፋይናንስ ፖሊሶችም ኮንትሮባንዲስቶችን ሲከታተሉ፣ የባሻ ደለሳ አብዮት ጠባቂዎች ደግሞ ጸጉረ ልውጥ ያሰሳሉ። አንድ ቀን ከአብዮት ጠባቂዎቹ አንድ ዋርካ የሚያህል አፍሪካዊ ይዞ ባሻ ደለሳ ጋር ይመጣል። ባሻ ደለሳ ፖሊስም ሆነ አብዮት ጠባቂ ሰው አስሮ ሲያመጣላቸው ሰውየው መጀመሪያ በጥፊ ከመቱት በኋላ ነበር ማንነቱን ለምን እንደተያዘ የሚጠይቁት። ታዲያ የባሻ ደለሳ ጥፊ ተራ ጥፊ አይደለም። እንደ ሰውነታቸው እጃቸው መዳፋቸውም ሰፌድ የሚያክል ስለሆነ በዚያ አንድ ጥፊያቸው የቀመሰ ወድቆ ነበር የሚነሳው። ይሄንን አፍሪካዊም እንዲሁ ጥፊ አላሱት፣ ግን ንቅንቅ አላለም። ብቻ እየጮኸ በፈረንሰኛ ይለፈልፋል። ከስከቱ ፊ ሴኔፓ ጁስት ዝስዊ አዚል ፖለቲክ እያለ ማነው እሱ ለምንድነው ያመጣኸኝ ብሎ ጠየቁ። አረ ጸጉረ ልውጥ ነው እያየው አይደለ እንዴ አማርኛ እንኳን አይችልም እኮ የሶማሌ ሰርጎ ገብ ይመስለኛል አላቸው። በላቆየው ብለው ሄዱ። ሰውየው ቢለፈልፍ ቢጮህ የሚሰማው አጣ። የተሳፈረበትም ኦተራይ ትታው ሄደች። ባቡሩን ሸኝተው ሲመለሱ ሰውየው የጣቢያው ሰራተኞች ከበውት ደረሱ። ማነው እሱ አውቃችሁታል ብለው ሲጠይቁ አንደኛው የባቡር ጣቢያ ሰራተኛ ፈረንሰኛ ይችላል እንዴ ባሻ፣ ይህ እኮ መንግስት የፖለቲካ ጥገኝነት የሰጠው ዛይራዊ ነው። ምን አርግ ብላችሁ ነው ደግሞ የያዛችሁት? ከመንገድ አስተጓጉላችሁት እኮ። ይሄ ነው ሳያጣራ ያመጣልኝ ብለው አብዮት ጥበቃውን በጥፊ አላሱት። በቁም ሁለቴ ከዞረ በኋላ በሶስተኛው በጀርባው መሬት ላይ ተዘረጋ። ምን እናድርገው ቢባሉ ንዑስ እዝ መምሪያ ውሰዱት ስላሉ በዚያው የጣቢያው ሰራተኞች አማካኝነት ወደ ኮሎኔሉ ገብሬዎስ የአንደኛው ክፍል ጦር ንዑስ እዝ መምሪያ ኃላፊ ጋር ወሰዱት። ዛይሩ ይለፈልፋል። ዝስቢ ዛይር አፍሪካን ኑሶም ሴላ ሜምፓፕ ይላል የእጁን ቆዳ እየሳበ። ኮሎኔሉም ሳጠፋብኝ ነው የሚለው ብለው ጠየቁት። ቱርጁማኑ ሳቁን አፍኖ አይደለም እሱ እኮ የሚለው እኔ ዛይራዊ ማለት አፍሪካዊ ነኝ፣ እንደናንተ ቀለሜ ጥቁር ነው፣ አንድ ዘርነን እያለ ነው የሚለፈልፈው ብለው ነገሩት። ሳይጨርስ ኮሎኔሉ አቋረጡት። ሂድ እንዴ ይሄ ጣፋርዲያን ባሪያ ከኔ ጋር አንድ ዘርነን ይላል እንዴ አሉ። ለማንኛውም ምን አርጉኝ ነው የሚለው። ባቡር አስመልጠውት ከጉዞ አስተጓጉሎት መጠለያ የለው። ታዲያ በሚቀጥለው ባቡር በነጻ ሸኙት። ለባሻ ነግረዋለሁ፣ እስከዛው ለጋር እናንተ ጋር ይቆይ፣ በቋንቋም ስለምትግባቡ ያጫውታችኋል ብለው ሸኙት። በደርግ ዘመን እንግዲህ የአዋሽ ነዋሪዎች ገቢ የሳምንት ሰኞ ገበያ ብቻ መሆኑ ቀርቶ በመንገደኛና በእቃ ባቡር የሚመላለሱ ኮንትሮባንድ ንግድ ሆኖ ነበር። እውነት ለመናገር የከተማው ሕዝብ የኑሮ ደረጃ በተያያዘ ተሻሽሎ ነበር። ከቡፌ ደላ ጋር የፈረንጅ ምግብ ቤት በስተቀኝ የውሃ ልማት ቢሮ፣ ከዚያም ለጥቆ የባቡር ክሊኒክ አለ። ከባቡር ጣቢያው በስተኋላ የሰራተኞች ቤቶች በብዛት ይገኛሉ። በእነዚህም ቤቶች በርካታ ሶማሌ፣ ኦሮሞና አማርኛ ተናጋሪዎች ይሆናሉ። ከባቡር ጣቢያው በስተኋላም የሰራተኞች ቤቶች በብዛት ይገኛሉ። በእነዚህ ቤቶች በርካታ ሶማሌ፣ ኦሮሞና አማርኛ ተናጋሪ ይኖራሉ። በዲፖ ባቡር የሚፈተሸው ጉድጓድ አለ። ከሱም አጠገብ የባቡር ኮንዳክተሮችና ሸፍተራኖች ማረፊያ ክፍል ሻምበሮች አሉ። የዲፖ ግቢ በአትክልቶች የተሞላ ነው። ቢርካውም እንደ ቦኖ ውሃ ማደያ አይነት አለው። ከዲፖ ተያይዞ ሙሉ አልጋና የመኝታ ቤት ዕቃ ያላቸው መኝታ ቤቶች፣ የጋራ ሽንት ቤትና መታጠቢያ ቤቶች፣ የውሃ ቢርካና በድንጋይ የተሰሩ የልብስ ማጠቢያዎችና እንዲሁም በተለያዩ አትክልቶች ያጌጠ አጸደ ጽጌ ይገኛል። እንግዲህ አዋሽ በኩባንያው ምክንያት እመርታዊ እድገት አሳይታለች። ከመንደርነት ወደ ከተማነት የተለወጠች ሆነች። ጣሊያንም ትንሽ ለእድገቷ አስተዋጽኦ አድርጓል። ከጣሊያን ስራዎች አሁን የቀረው አንድ አሮጌ ሐውልት ነበር። ይህ ሐውልት በልጅነታችን የበለጠ ያምር ነበር። በየብሔራዊው በዓላቱ ኖራ ይቀባል። ዙሪያውን በሰንሰለት የተያያዘ ጥሩ ቅርጽ ያላቸው የድንጋይ ግንባታዎች ነበሩ። ይመስለኛል ጣሊያን ባንዲራ የሚሰቅልበት ሐውልት ሳይሆን አይቀርም። አሁን አርጅቶ መለመሉ ብቻ ቀርቷል። ውሃና ኮረንቲን ለከተማዋ ያስተዋወቀ ግን ቀደም ብሎ ኩባንያ ነው።
ነዋሪውም በቁጥርም በአይነትም ብዙ ነበር። በፊት በከተማዋ አማሮች፣ አርጎቦች፣ ሶማሌዎችና አፋሮች መላው ኢትዮጵያውያን ሲሆኑ በኋላ ግን አረቦች እንዲሁም ከባቡር ጋር የመጡ ፈረንሳዮች፣ ግሪኮች፣ ጣሊያኖች ዜጎች ይኖሩበት ነበር።